በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላምን ያድርግ ዘንድ ጥልንም በመስቀል ገድሎ ሕዝብን በአንድ አካል ከራሱና ከእግዚአብሔር ጋር አስታረቀ። ኤፌሶን 2:16 ውድ የመንፈስ ቅዱስ ልጆቼ በወደደን ባፈቀረን በሞቱ ሕይወትን በሰጠን በትንሣኤው ትንሣኤያችን ባረጋገጠልን በመንግስቱ ሞት ሽረት የሌለበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም መንፈሳዊ ሰላምታዬን በያላችሁበት ይድረሳችሁ። ልጆች የ2018 ዓመተ ምህረት የደመራ በዓልን በኮሎምቦስ መስከረም 16 ቀን አምስቱም አድባራት በጥምረት እናከብራለን። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ በማለት ቤተ ክርስቲያናችን አበክራ ታስተምራለች። ኢትዮጵያዊ ሊቅም ቅዱስ ያሬድም መስቀል መልዕልተ ኩሉ ነገር ያድነን እምጸር በማለት መስቀል ከሁሉ ነገር በላይ እንደሆነና ከስጋዊ ጠላትም ሆነ ከመንፈሳዊ ጠላታችን ከዲያብሎስ ሊያድነን እንደሚችል አስተምሮናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለሙን ሁሉ ከኃጢአት ከፍዳ ከመርገም ለማዳንና ነጻ ለማውጣት ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በለበሰው ሥጋ ተሰቅሎ ክቡር ደሙን ያፈሰሰበት ቅዱስ መስቀልን እናከብራለን፣ እንወደዋለን፣ እናገነዋለን፣ እንሳለመዋለን። በመማረክና በማማተብ ረቂቃን አጋንንትንም እናርቅበታለን። በመታሸትም ከደዌ ሥጋና ነፍስ እንፈወስበታለን። ማቴዎስ 10:38 መስቀሉን የማይዝ በኋላዬ የማይከተለኝ ለእኔ ሊሆን አይገባውም እንዳለ በደሙ ቀድሶ ያከበረውን ቅዱስ መስቀል በማክበራችን ምክንያት መድኃኒታችን ኢየሱስ ክርስቶስን ክደው የሰቀሉ አይሁድ በደሙ የከበረ መስቀል ሕይወት መድኃኒት መሆኑን ባዩ ጊዜ በሰይጣናዊ ቅናት ነደዱ። ክርስቶስን ተገላገልነ ስንል መስቀሉ ደግሞ ታምራት ያድርግ ጀመረ ብለው በመቆጣት በቆሻሻ ማጠራቀሚያ ጉድጓድ ጣሉት። እስከ 70 ዓመተ ምህረት ድረስ የጣሉት ቆሻሻ በመስቀሉ ላይ እንደ ኮረብታ ተከመረ። ከዚያም ለ300 ዓመታት ያለበት ሳይታወቅ ተቀብሮ ከቆየ በኋላ መስቀሉ የእግዚአብሔር ኃይል መሆኑን የተረዳች ንግሥት እሌኒ በ326 ዓመተ ምህረት ከአይሁድ መምህራን መካከል የተቆጠረ ኪራኮስ የተባለ ሽማግሌ አግኝታ ክፎች አይሁድ ከጉድጓድ ቀብረው ቆሻሻ መጣያ እንዳደረጉት ነገራት። 3 ኮረብቶችን አሳያት። ንግሥት እሌኒም መስከረም 16 ቀን እንጨቱን አስደምራ ካቀጣጠለች በኋላ ከፍሙ ላይ በረከተ ዕጣንን አደረገችበት። የዕጣኑም ጢስ ወደ ላይ ወጥቶ ከመንበረ ጸባዖት ደርሶ ተመልሶ በፈቃድ እግዚአብሔር መስቀሉ ከተቀበረበት መካከለኛው ኮረብታ አረፈ። በዚህም ድንቅ ተአምር መስከረም 16 ቁፋሮ አስጀምራ የጌታችን ኢየሱስ ክርስቶስና የሁለቱ ወንበዴዎች 3 መስቀሎችን መጋቢት 10 ቀን አገኘች። የጌታችን የኢየሱስ ክርስቶስ መስቀል ባደረገው ድንቅ ተአምራት ማለትም ዕውራን በማብራቱ፣ አንካሳን በመርታቱ፣ ሙታንን በማስነሳቱ ተለይቶ ታውቋል። ቅድስት ቤተ ክርስቲያንም ከዚህ ጊዜ ጀምራ በልዩ ልዩ ሁኔታ ማክበር ጀመረች። ስለዚህ የመንፈስ ቅዱስ ልጆች ይህን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከታወቁት አበይት በዓላት አንዱ የሆነውን በየዓመቱ በጉጉት በናፍቆት የምንጠብቀውን የመስቀልና የደመራ በዓል በደመቀ ሁኔታ ለማክበር ሁላችንም በዕለቱ በቦታው እንድትገኙ እና የበረከቱ ተካፋይ እንድትሆኑ
በቅድስት ኦርቶዶክሳዊት ቤተ ክርስቲያን እና በራሴ ስም አባታዊ ጥሪዬን መልእክቴን ከታላቅ አደራ ጋር አስተላልፋለሁ። እግዚአብሔር ሀገራችን ኢትዮጵያን ይጠብቅ። አባ ሳሙኤል የኦሃዮና የአካባቢው ሀገረ ስብከት ሊቀ ጳጳስ